ኩኑ ታቦተ መንፈሳዊ ለክህነት ቅድስት ወንጽሕት ከመ ታቅርቡ ወታይርጉ መስዋዕተ መንፈሳዊ ዘይሰተወክሙ እግዚአብሔር በእደዊሁ ለኢየሱስ ክርስቶስ። ክቡር አባታችን መልአከ ሕይወት መምህር ደረሰ ተፈራ፣ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ መምህራን፣ ሐው ዲያቆናት፣ በዚህ የተሰበሰባችሁ ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንድናመሰግን የረዳን የፈቀደልን ልዑለ ባሕሪ ቅዱሰ ባሕሪ ቸሩ አምላካችን እግዚአብሔር ይክበር ይመስገን። በዛሬው ዕለት ወርሃዊ መታሰቢያውን የምናከብርለት ታላቁ መላእክት ቅዱስ ሚካኤል በጠብቆቱ በምልጃው አይለየን። ይልቁንም በዛሬው ዕለት የዕረፍታቸው መታሰቢያ የሚከበርላቸው ታላቁ አባት ታላቁ ባህታዊ ታላቁ ገድለኛ አባ ሳሙኤል ዘዋልድባ ረድኤታቸው በረከታቸው ትድረሰን፣ ጸሎታቸው ታግዘን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች የምንነጋገርበት የትምህርታችን ርዕስ መንፈሳዊ ቤት ለመሆን ተሰሩ የሚል ይሆናል። ሲበሉ መንፈሳዊ ቤት ለመሆን በሉስ ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለ ኃይለ ቃል እንደ እግዚአብሔር መልካም ፈቃድ በሚኖረን ጊዜ የምንማማረው በዚህ ሐሳብ ላይ ነው። 3 ነጥቦችን እናያለን። የመጀመሪያው መንፈሳዊ ሰው ምን አይነት ሰው ነው? መንፈሳዊ ሰው የምንለው ምን አይነት ሰው ነው? ሁለተኛው በምን እንሰራ? መሰሪያው ምንድን ነው? ትልቁ ቁልፍ እሱ ስለሆነ። ሶስተኛው እንደማን ነው መሰራት ያለብን? ከተሰሩ መካከል በመሰራታቸው ምን ያደረጉ ናቸው የሚሉ 3 መሰረታዊ ነጥቦችን ነው የምናየው። ምናዊ ሰው መንፈሳዊ ሰው ለመሆን ምን በሉ ተሰሩ። 5 አይነት ሰው አለ። ስንት አይነት ሰው? ያው እኔ የምጠይቃችሁ እንደው መኖራችሁን ለማረጋገጥ አይደለም፣ ልትኖሩም ላትኖሩም ስለምትችሉ ማለት ነው። ግን ከሚነገረው ነገር ጥቂት ነገር ይዛችሁ እንድትሄዱ ስለምፈልግ ነው የምጠይቃችሁ። ስንት አይነት ሰው አለ? በመጽሐፍ የተቀመጠ 5 አይነት ሰው አለ። የመጀመሪያው ሰው የሆነ ሰው ምን የሆነ ሰው በአንደኛ ነገሥት ምዕራፍ 1 ቁጥር 2 ላይ ልጄ ሆይ ሰው ሁን ይለዋል። ምን ሁን? ሰው ሁን። ሁለተኛው እንስሳ የሆነ ሰው ምን የሆነ ሰው? እንስሳ የሆነ ሰው አለ። መዝሙር 48 ቁጥር 22 ላይ ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ሆኖ ሳለ ክቡርነቱን አላወቀም፣ ልብ እንደሌላቸው እንስሳ ሆነ እነሱን መሰለ ይላል። ማንም መሰለ? ልክ እንስሳ የሚመስል ሰው አለ። አሁን እንስሳት በጸባያቸው ይበላሉ፣ ይጠጣሉ፣ ወደ ጋጣ ወደ በረት መግባት ባለባቸው ሰዓት ይገባሉ፣ ሲነጋ ይሄዳል። ልክ እንዲህ አይነት ሰው አለ። ይበላል፣ ይጠጣል፣ ፍትወተ ሥጋውን ያረካል፣ ይተኛል። በቃ ከዚህ ውጭ ህይወት ትርጉም የሌለው በይበልጥ አሁን ዓለም እያፈራች ያለው ሰው እንዲህ አይነት ሰው እንስሳዊ ጠባይ የነገሰበት ሰው። ሶስተኛው ሰው አውሬ የሆነ ሰው ነው። ምን የሆነ ሰው? በትንቢተ ዳንኤል ምዕራፍ 4 ላይ ናቡከደነጾር ኃጢአቱ ሲበዛ መጨረሻ ላይ ምን ሆነ ይላል? አውሬ ሆነ ይላል። ሳር ጋጠ፣ በክረምት ነጠብጣብ ራሰ፣ በበጋ ፀሐይ ደረቀ። እንደዚሁ እንስሳ አውሬ ሆኖ ኖረ ይላል። ልክ አውሬ አይነት ሰው አለ። ምን አይነት ሰው? ያው የአውሬ አውሬ 2 መልክ አለ። የመጀመሪያው አውሬ እሱን የማይመስለውን ማጥፋት፣ እሱን የማይመስለው
ከሱ ተቃራኒ ነው ብሎ የሚያስበው ያጠፋል። አውሬ ይበላዋል። እንዲኖር አይፈቅድለትም። ልክ እንዲህ አይነት ሰው አለ። በሱ ከሱ ጋር በአስተሳሰብ፣ በአመለካከት፣ በርዕዮተ ዓለም፣ በፍልስፍና፣ በፖለቲካ፣ በእምነት ካልመሰለው እንዲኖር የማይፈቅድ አውሬ አለ። እንዲህ አይነት ሰው አለ። ይገርማችኋል። እንዲህ አይነት ሰው አለ። በቃ እኔ በቀደርኩለት መንገድ ካልሄደ በእኔ ሳምባ ካልተነፈሰ የሚል አይነት ሰው አውሬ አይነት ሰው ልክ እንደ ናቡከደነፆር አይነት። አራተኛው ሰይጣን የሆነ ሰው አለ። ምን የሆነ ሰው? ሰይጣን። በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ከእናንተ ከ12ታችሁ አንዱ ሰይጣን ነው። ምንድን ነው? በተፈጥሮ ሰው ነው፣ በግብሩ ግን ሰይጣን ይሆናል። ምን ይሆናል? ሰይጣን። በዚህ በገድለ ተክለ ሃይማኖት ላይ ጻድቁ አባታችን ተክለ ሃይማኖት ሰይጣንን አጠመቁትና ስሙንም ክርስቶስ ሐረዮ አሉት ይላል። ያለዋቂ ሳሚ እንትን ይለቀልቃል እንደሚባለው ሆኖ ገድሉን አውጥተው አንዳንዶቹ ይኸው ኦርቶዶክስ ተረቷን ጀመረች፣ ሰይጣን ተጠመቀ ትላለች ይላል። እኛ እኮ ተጠመቀ ያልነው ሰይጣን ረቂቁ በዕለተ እሑድ የወደቀውን ሩቁን ድቁን ጉስቁሉን አይደለም፣ እሱን አይደለም፣ በግብሩ ሰይጣን የሆነው ነው። ምን የሆነው ነው? አጠመቁትና ስሙንም ምን አሉት ይላል? ክርስቶስ ሐረዮ አሉት ይላል። ማን መረጠው? ክርስቶስ ሐረዮ ማለት ክርስቶስ መረጠው ማለት ነው። አመነኮሱት። የትኛውን ካላችሁ ፍጥረታዊውን ሳይሆን ግብራዊውን ነው። በግብሩ ሰይጣን ነው። ልክ ሰይጣን ይሆናል። ቅዱስ ዮሐንስ አፈወርቅ እንዲህ ሰው በጽድቅ በቅድስና እያደገ ሲሄድ መልአክ ይሆናል። በኃጢአት በበደል እያደገ ሲሄድ ደግሞ የግብር አባቱን ሰይጣንን ይሆናል ይላል። ይመስላል አይደለም? ነገራችን ይሆናል። በቃ ልክ ሰይጣን ራሱ የሚቀናበት አይነት ሰው። አሁን እኮ ይገርማቸዋል። ሰይጣን የሚቀናባቸው ሰዎች አሉ። በክፋታቸው አቤት ሲገርሙ የሚላቸው ታላቁ ሊቅ አውግስጢኖስ ምን ይላል መሰላቸው? ሰይጣን ያለው የሰው ልጅ የሌለው ሶስት ነገር ይላል። ስንት ነገር? እንደምን አመሻችሁ። ሰይጣን ያለው ማን የሌለው? በደንብ አስተው። ሰይጣን አለው የሰው ልጅ ግን የለው። የመጀመሪያው ምን ይላል መሰላችሁ? ሰይጣን አብሮ ተስማምቶ አንድ ቤት መኖር ይችላል ይላል። ስንት ቤት መኖር ይችላል? ዝም ብሎ አይደለም፣ ከመጽሐፍ አንስቶ ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 43 ላይ ሰይጣን ከሰው ይወጣ ከወጣ በኋላ መጀመሪያ ወደ ምድረ በዳ ይሄዳል። ምድረ በዳ ሁለት አይነት ሰዎች አሉበት። አንደኛው ምድረ በዳ የተባለው አሕዛብ ናቸው። በምድረ በዳ እህል ተክል እንደማይገኝ ሁሉ ምግባር ትሩፋት የሌላቸው ወደዚያ ሲሄድ ማደሪያ ያጣል ማለት እነሆ ከሱ በፊት የሄዱ አጋንንት አሕዛብን ሞልተዋቸው ልጠጋ ሲል ምን ይላል መሰላችሁ? ሚሞሪ ፉል ነው ይላል። ምንድን ነው? በቃ ቦታ የለም ይላል። እኛ ቀድመን ይዘናል ይላል። ማደሪያ። ሁለተኛዎቹ በምድረ በዳ ባህታውያን ይኖራሉ። በእነሱ ያደረ መንፈስ ቅዱስ እነሆ እንደ አለንጋ እየገረፈ ያሳድደዋል። ማደሪያ ያጣል። ወደ ወንዝ ይወርዳል። ወንዝ ላይ ሁለት አይነት ሰዎች አሉ። ወንዝ የሚለው ጥሙቃንን የተጠመቁትን ነው። ሲወርድ ወደ ወንዝ ሲወርድ አንደኛ ተጠምቀው ነገር ግን እንደው እንደተጠመቁ ምንም ምግባር ትሩፋት ያልሰሩ የአረሞንን መንፈስ ጭምር የሚያሳዝኑ በእናንተ ላይ ያደረውን የጌታ መንፈስ አታሳዝኑት እንደተባለ የሚጠጡ፣ የሚሰክሩ፣ የሚዘሙቱ፣ የሚጎሰቁሉ በፍትወተ ሥጋ በስሜት ብቻ የሚኖሩ አሉ። እነሱ ጋር ሲሄድ አሁንም ማደሪያ ያጣል። ፉል ነው ይላል። ምንድነው? ተጠምቀዋል፣ ግን ሰይጣን ሞልቶባቸው የሚያዘሙታቸው፣ የሚያሰርቃቸው፣ የሚያስዋሻቸው፣ የሚያሰክራቸው በጣም ብዙ ክፉ ነገሮችን ያስደርጋቸዋል። ፉል ነው። ሁለተኛው ደግሞ ተጠምቀው የአረሞኑን መንፈስ በጾም በጸሎት አሳድገው አብዝተው አስፍተው የሚኖሩ ናቸው። መንፈስ ቅዱስ ስለሞላባቸው ማደሪያ ያጣል። ከዚህ ወደ ወጣሁበት ቤት ይመለሳሉ ይላል። ሲመለስ ተጠርጎ ያገኘዋል። መጠረግ ማለት ጾምን መተው፣ ጸሎትን መተው፣ ትሕትናን መተው፣ ፍቅርን መተው ማለት ነው። ጽድት ብሎ ሲያገኘው ምን ያደርጋል? ከሱ የከፉ 7 አጋንንትን ይዞ በዚያ ሰው ላይ ያድራል። አብሮ መኖር ምን ማለት? ሰው ግን አብሮ መኖር አልቻለም። አሁንማ እኮ ባልና ሚስት እኮ አብሮ መኖር አልቻለም። ሳይፋቱ ተፋተው የሚኖሩ አሉ እኮ። እውነት ለመናገር ተፋተዋል፣ ግን አልተፋቱም። ለሰይምሰል የሚኖር አብሮ መኖር። ሁለተኛ ሰይጣን ያለው ሰው የሌለው ይልና ምን ይላል መሰላችሁ? ሰይጣን ያለው ሰው የሌለው
አምሳያውን አለመጉዳት ይላል። በአምሳያው ላይ ፍጹም ጉዳት አያደርስም። በነገራችን ላይ ሰይጣን አይገል እንደው እኔ ባለች በጥቂት ጊዜ ንባብ ሰይጣን ደበደበ፣ ገደለ፣ አጎሰለ፣ አረደ፣ ፈለጠ፣ ቆረጠ፣ አቃጠለ፣ አነደደ፣ አከሰለ የሚል ንባብ አላገኘም። አሁን ሰይጣን አምሳያውን ያጠፋል። ሰው ግን አምሳያውን ይገላል፣ ይሰቅላል፣ ሆድ ይቀዳል። አቤት በዚህ ዘመንማ ምን የማይፈጸም ነገር አለ? እንደው ሰይጣን ራሱ እነዚህ ሰዎች ከቀረብኳቸው ጥሩ ስለማይሆን ብሎ በሩቁ የሚመለከታቸው ሰዎች አሉ። ይገርማቸዋል። እና ያሳስቱት ፈርቶ ማለት ሰው ከሰይጣን ይልቅ ከፍቷል። ሆነን ለመናገር ሰይጣን የሆነ ሰው ከሱ በላይ ነው። የከባዱ ዘመን ላይ ነው። ሶስተኛው በጣም የሚደንቀው እንዲህ ይላል፣ ሰይጣን ያለው እኛ ግን የሌለን ይልና ትዕግስት ይላል። ለካ ታጋሽ ነው። እናንተ ግን ለምን እንደሚታገስ ታውቃላችሁ? እስኪያስት ድረስ መጽናትና መታገስ ነው። ይህንን በዜና አበው ሰይጣን ቅዱሳንን እስኪጥላቸው ድረስ ይታገሳል። ምን ይላል? ይታገሳል። እንደው ቅዱስ መቃርስን አንድ ቀን እንዲህ አለ፣ ስትቆም እቆማለሁ፣ ካልበላ አልበላም፣ ካላረፍክ እረፍት አላደርግም፣ ካልተኛ አልተኛም፣ አንተ የምታደርገው ሁሉ አደርጋለሁ። አንተ ከምታደርጋት ነገር እኔ መስራት ያልቻልኩት አንድ ነገር ይልና እሱ ፍጹም የሆነ ትሕትና ነው ይላል። ምንድነው? ሰይጣን መሆን የማይችለው ሁለት ነገር፣ አፍቃሪና ትሑት መሆን አይችልም። ከዚያ ውጭ ግን ሁሉንም ያደርጋል። ሁሉንም 40 ዘመን የዘጋውን መነኩሴ አስቶ ሲመጣ ምን እንዳለ ታውቃላችሁ? ገዳም ሄጄ መነኩሴውን ቆብ አስቀድጄ ዓለማዊ ስራ ሰርቼ ከሴት አድርሼው መጣሁ አለ። በስንት ጊዜ አለ? በ40 ዘመን ተዋግቻለሁ። ስንት ዘመን? 40 ዘመን። አያችሁ ጽናቱ። እኛ በዚህ ልክ አንጸናል። እና ለማንኛውም ወደ ነገር ልምጣ። ሰይጣን የሆነ ምን ሰው አይደል? አምስተኛው መልአክ የሆነ ሰው ነው። ምን የሆነ ሰው ነው? ምን የሆነ ሰው? ልክ እንደ ዮሐንስ የሐዋርያት ሥራ ምን ራእይ ዮሐንስ ምዕራፍ 19 ቁጥር 8 ላይ ስንመለከት ለመልአኩ ቅዱስ ዮሐንስ ሲሰግድለት መልአኩ ምን አለ መሰላችሁ? አታድርግልኝ፣ አትስገድልኝ፣ እኔ እንዳንተው ነኝ። አንተ በእኔ ማዕረግ ደርሰሃል ማለት ነው እንጂ ለመላእክት ስግደት አይገባም ማለት አይደለም። በዚህ ዘመን በጣም አስቸጋሪ ነው። አትስገድልኝ ብሎታል ማለት ስግደት አይገባም ማለት አይደለም። ቅዱስ ዮሐንስ መስገድ እንደሚገባው ቆል መልአኩ ሰገደ። መልአኩ ደግሞ የዮሐንስን ቅድስናና ማዕረግ የደረሰበትን ደረጃ ምን ብሎ ገለጸ? እኔ እንዳንተ ነኝ፣ አንተም እንደኔ ነህ። በቃ በዚህ ማዕረግ ላይ ተካክለናል። በነገራችን ላይ በመላእክት እንኳን እንደሚፈርዱ ስልጣን ሰጣቸው። በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ጀምረን ስንመለከት ስለ ትዳር ነው የሚነግረን። በትዳር ጉዳይ ከአሕዛብ ፍርድ ቤት አትቆሙ ከማያምኑ ሰው። በነገራችን ላይ ኦርቶዶክሳውያን ርዕሰ ጉዳይ አይደለም እንጂ ርዕሰ ጉዳይ ቢሆን በደንብ ገባበት ነበር። ነገር ግን በአጭሩ ኦርቶዶክሳውያን በጋብቻ ጉዳይ ባል የሚስቱን ጉዳይ፣ ሚስት የባሏን ጉዳይ በአሕዛብ ፍርድ ቤት ሲዳኝ ያሳዝናል። ምን ይላል መሰላችሁ? በቤተ ክርስቲያን አባቶች አሉላችሁ፣ እኛ አይደለም በትዳር ጉዳይ ይቅርና በመላእክት እንኳን እንደምንፈርድ አታውቁም? ምን እስከዚህ ድረስ ነው ስልጣኑ ማለት ነው። እስከዚህ ድረስ ከመላእክት ህብረት መቀላቀል። ስለዚህ ስንት አይነት ሰው አለ? እንደምን አመሻችሁ። ስንት አይነት ሰው? ሁላችሁም አሁን የትኛው ላይ እንዳላችሁ ለራሳችሁ ሰዱ። እሺ፣ አበበ አውሬ ነው፣ አበበ ከበደ እንስሳ ነው፣ አዳነች ገደለች እንዲናት አንልም። አሁን እኛ እዚህ እያንዳንዳችን ግን የት ጋር እንዳለን ማየት የት ነው ያለን? አምስቱ አይነት ሰዎች አሉ። ከነዚህ ለየት ብለን አሁን የምናየው መንፈሳዊ ሰው ነው። ምናዊ ሰው? መንፈሳዊ ሰው ደግሞ ምን በሉ ነው? ተሰሩ። በጣም መሰራት ያስፈልጋል። ምን ማለት ያስፈልጋል? መሰራት ያስፈልጋል። አሁን ስለ መሰራት ከመናገራችን በፊት መንፈሳዊ ሰው የምንለው ምን አይነት ሰው ነው? በጣም ባጭሩ 7 ነጥቦችን ነው ያለው። ስንት ነጥቦችን? ስንት ነጥቦችን? መጨረሻ ላይ ፈተና አለ። እሺ በደንብ ያዙ። እሺ በዚህ ምድር ላይ የመፈተን ስልጣን ያላቸው 2 አካላት ናቸው። ስንት አካላት ናቸው? መምህርና ሰይጣን ናቸው የመፈተን ስልጣን ያላቸው። ግን ልዩነት አላቸው። መምህር አስተምሮ ይፈትናል፣ ሰይጣን ደግሞ ፈትኖ ያስተምራል። በደንብ ከደቆሰ በኋላ ያስተምራል ሰይጣን። መምህሩ ደግሞ በደንብ ካስተማረ በኋላ የዚህ ዘመን መምህር እንኳን እንጃ ገና ክላስ ሲገባ
ደሞዝ ትንሽ ናት እያለ ነው የሚገባው። ያው እንደምታውቁት በቃ ተማሪ ሲቆሙ ምን አለ ይባላል፣ ኧረ ቲቸር በደንብ አስረዳን አለ። ምን የቤት ኪራይ እያላወዘ ለአንተ ምን አለ። እንዲህ እኮ ነው አሁን ያለንበት ጊዜ በጣም አስጨናቂ ነው። ነገራችን መምህርነት ትልቅ ኃላፊነት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህራን በእግዚአብሔር ሰሌዳ ላይ እውቀትን የሚስሉ ናቸው። እግዚአብሔር የፈጠረው ሰሌዳ አለ። ያ ነጩ ሰሌዳ ላይ ብዕሩን ይጽፉበታል፣ ያሰፍሩበታል። ስለዚህ ፈተና አለ። መንፈሳዊ ሰው አንደኛ መንፈስ ማለት ሃይማኖት ማለት ነው። ምን ማለት ነው? ምን ማለት ነው? ሃይማኖት። የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የሚሰግዱለትን በመንፈስ ይሰግዱለታል ይላል። በምን ይሰግዱለታል? በመንፈስ ሲለው በሃይማኖት ማለት ነው። በሃይማኖት ማለት መንፈሳዊ ሰው ስንልም ሃይማኖተኛ ሰው ማለት ነው። የመንፈሳዊነት መሰረት ሃይማኖት። አንድ ሰው መንፈሳዊ መሆን የሚችለው ሃይማኖት ሲኖረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ አሚን እሰ መሰረት ኢት ወቃልአንያ ህንፃ ወንቅ ሙንቱ አስተናደቁ መሰረት ከመጠቢብ ሊቀጸረብ ወመሰረቱ ሰለሊው ኢየሱስ ክርስቶስ በዘጠነኛው በድርሳን ሃይማኖት መሰረት ነው። ለሁሉ ነገር መሰረት፣ ለንጽህና መሰረት ነው፣ ለቅድስና መሰረት ነው፣ ለጽድቅ መሰረት ነው፣ ለእውነት መሰረት ነው፣ ለህይወት መሰረት ሃይማኖት የመጀመሪያው እሱ። ለዚህ ነው ቅዱስ ይሁዳ በዚህ በመልእክቱ ቁጥር 20 ላይ ቁጥር የምንጠቅሰው እሱ አንድ ምዕራፍ ስለሆነ እና እንዲህ ይላል ወአንቱሙሰ ህንጹ ርእሳክሙ በሃይማኖት ቅድስት፣ እናንተስ በተቀደሰች ሃይማኖት ራሳችሁን እነጹ ይላል። ምን ባለች ሃይማኖት? ምን ባለች ሃይማኖት? የተቀደሰች ሃይማኖት። ያልተቀደሰ አለ ማለት ነው። ያልተቀደሰ ለቅድስና የማያበቃ ማለት ነው። ለክብር የማያበቃ አለ ማለት ነው። በተቀደሰች ሃይማኖት ምናችሁን እነጹ? ራሳችሁን እነጹ። መሰረቱ ሃይማኖት። መንፈሳዊ ስን ሃይማኖተኛ ሰው መሰረቱ። በነገራችን ላይ ብዙ ሰዎች ሃይማኖት ሳይኖራቸው ደጋጎች ሊኖሩ ይችላሉ፣ ግን መንፈሳዊ አይደለም። በነገራችን ላይ ደግነት የመንፈሳዊነት መሰረት አይደለም። ያ ማለት መንፈሳዊያን ደጎች አይደሉም ማለት ግን አይደለም። ደጎች ናቸው ማለት አይደሉም ማለት ግን አይደለም። አሁን ለምሳሌ ብዙ የረድኤት ድርጅቶች አሉ አይደል? ምንም ላንከፍላቸው ይሰጡናል። ደጎች አይደሉም ግን መንፈሳዊያን ናቸው። ዩኒሴፍ በጣም ብዙ ይረዳል አይደል? ደጋል ግን መንፈሳዊ ነው አይደለም። ያው ከስንዴው ጋር ይዞት የሚመጣ ብዙ መርዝ አለ አይደል? ስንዴውን ሲቀቅል አብሮ ተቀቅሎ ነው የሚመጣው። ይሄ ክብሩ እኩይ ዓላማው ሁሉ ማለት ነው። እኩይ ክብሩ ሁሉ ደግነት የመንፈሳዊነት መሰረት አለ። ሃይማኖት ከሌለ ምንም ደግ ቢሆኑ ጽድቅ የለም። መንፈሳዊም አይባል። ምን ይባላል? ሰብአዊ ይባላል። ምን ይባላል? ሰብአዊ። የሰውነትን ግዴታ የተወጣ እንጂ የመንፈሳዊነትን ግዴታ የተወጣ አይደለም። ሃይማኖት እስካለው ደግነት ሲጨምርበት ምን ይሆናል? መንፈሳዊ ይሆናል። ለያችሁ ሃይማኖት የሁሉ ነገር መሰረት፣ ሃይማኖት የሁሉ ነገር መሰረት። ስለዚህ መንፈሳዊ ሰው ስንል ሃይማኖተኛ ሰው ማለታችን የመጀመሪያው። ሁለተኛው መንፈስ ማለት ነፍስ ማለት ነው። ምን ማለት ነው? ምን ማለት ነው? ነፍስ ማለት ነው። በዚህ በገላትያ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛል፣ የምትወዱትን ልታደርጉ አትችሉ፣ እርስ በርሳቸው ይቀዋወማሉ። ነፍስና ስጋ፣ ስጋ በምን ላይ? በመንፈስ ላይ። መንፈስ በምን ላይ? በስጋ ላይ ይመኛል፣ እርስ በርሳቸው ይቀዋወማሉ። ይገርም እኮ ነው። አብረው ነው የሚኖሩት ነፍስና ስጋ፣ ግን ሁልጊዜ ይቀዋወማሉ። ሁልጊዜ ጠበኞች ናቸው። ለምሳሌ ላሰናችሁ። አሁን አብዛኞቻችሁ ያው ቲክቶክ ተጠቃሚ ናቸው አይደል? አብዛኛው ቲክቶክ ይወዳል። ቲክቶክ ምንድን ነው? አጫጭር ቪዲዮ ነው አይደል? ስለዚህ የቲክቶክ ዓላማ ምን መሰላችሁ? ሾርት ሚሞሪ ያለው ሰው መፍጠር። እቺ ትንሽ ሚሞሪ ማለት ነው፣ ብዙ አስፍቶ ማያይ ማለት ነው። አሁን ልክ ቲክቶክ ስትከፍቱት ያው ቀላማ ነው አይደል የሚለቅላችሁ? መዝሙሩም አለ፣ ርኩሰቱም አለ አይደል? እርቃኑም አለ፣ ልብሱም አለ አይደል? አሁን ሁለቱ ይጣላል። ይገርማቸዋል። ስጋ ፊልሙን ትላለች፣ ቆይስ ይሄ ዘፈን ምንድን ነው ትላለች። እንደው በለመዳችሁት ንገራችሁ።
ነፍስ ደግሞ ምን ትላለች? አይ መዝሙሩ ላይ ትንሽ እንቆይ ትላለች፣ ቅዳሴው ላይ ትንሽ እንቆይ ትላለች፣ ማህሌቱ ላይ ቆይ ትላለች። ስጋ ደግሞ ምን ይላል? ኧረ ቆይ አይደለም የፊልም ደስ አይልም ያያት እንደ ወርቃማ ስትሄድ ደስ አትልም ይላል። በዚያ ውስጥ የእግዚአብሔርን እንደው ጥበብ ሳይሆን የሚያደንቀው ልክ ወደ ሌላ ዓለም ይዋዥቃል። በነገራችን ላይ የሚዲያ አጠቃቀማችን በጣም ሕክምና ያስፈልገዋል። እንደው እውነት ለመናገር የሚዲያ አጠቃቀማችን ጠንቃቃ ካልሆን በጣም ከባድ። አንድ የዛሬ ዓመት ገደማ የሰማሁትን ጉር ልንገራችሁ። ጉር ነው የሚባለው። ባልና ሚስት አንድ ጋር እየኖሩ እሱም ፕሮፋይሉን ቀይሮ እሷም ፕሮፋይሏን ቀይራ ከሌላ ጋር በእናንተኛ ቋንቋ ይጀናጀናሉ፣ በእኛኛ ቋንቋ ደግሞ ምን ይላሉ ነው ይቀላውጣሉ ወደ ውጭ ነው። ከዛ በሚዲያው ሲያዋሩ ብዙ ጊዜ ቆዩ። የሚገርመው አንድ አልጋ ላይ ተኝተው እሷ ፊቷን አዙራ ለሌላ እሱ ፊቱን አዙሮ ለሌላ የሆነ ነገር ነው ነገር። የሚገርመው ግን ለካስ ጉዳዩ ሌላ ነው። አንድ ቀን ሁልጊዜ በሚዲያ ብቻ ከምናወራ እስኪ በአካል እንገናኝ ተባባሉ። በምን እንገናኝ? በአካል የሚገናኙበት ቦታ ቀጠሩ። ሰዓቱ ተቀጠረ። እንዳይደዋወሉ መደዋወል አይቻልም። ስለዚህ እየተጻጻፉ እዚያ ቦታ ላይ ተገናኙ። ሲገናኙ ማናማ ቢሆኑ ጥሩ ባልና ይኸውላችሁ በህጉ የተጋቡት፣ ሁለተኛ ደግሞ በሚዲያው ተጋቡ ማለት ያሳዛኝ ነገር እንገጸማለን። በነገራችን ይኸውላችሁ አጠቃቀማችን ካልተስተካከለ ይመኛል። የምትወዱትን ልታደርጉ አትችሉም። ሁለቱ የስጋ ፈቃድ ከመንፈስ ፈቃድ ጋር ሰው የስጋም ስራ የተገለጠ ነው ይላል። ይቀጥልና አሁን ይኸውላችሁ መንፈስ ማለት ነፍስ ማለት ከሆነ መንፈሳዊ የምንለው ከስጋ ፈቃዱ ይልቅ የነፍሱን ፈቃድ የሚያስቀድም ማለት ነው። የምኑ ከስጋ ፈቃዱ ይልቅ የምኑ ፈቃድ? የነፍሱን ፈቃድ የሚኖር የስጋ ፈቃድ ምን ነው? ቅዱስ ጳውሎስ በማያወላዳ ግልጽ በሆነ አማርኛ እንዲህ በማለት ይገልጽልናል። በይበልጥ የስጋ ፈቃዳትንም የነፍስ ፈቃዳትንም አስተባብሮ አስተካክሎ ይነግረናል። ሁለቱ የሚጣሉበት የማይስማሙበትን አንቀጽ እንዲህ ብሎ ነው የሚነግረን። ገላትያ ምዕራፍ 5 ቁጥር 18 ጀምሮ ነው ያለው። እኔ ቁጥር 19 ላይ ያለውን ሐሳብ ላንሳ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋም ሥራ የተገለጠ የምን ሥራ? እንደምን አመሻችሁ። የምን ሥራ? በደንብ ስሙ። መንፈሳዊ የምንለው የሥጋውን ሥራ ትቶ የምኑን የሚሰራ ነው? የነፍሱ። ለሥጋ ፈቃድ የማይገዛ ለነፍስ ፈቃድ የሚገዛ ማለት ነው። የሥራም ሥራ የተገለጠ እርሱም ዝሙት ይላል። ምን ይላል? ዝሙት ትልቅ ኃጢአት ነው። በነገራችን ትልቅ ኃጢአት ከጋብቻ ውጭ የሚደረግ የትኛው በጓደኝነት ስም በሉ በፍቅረኛነት ስም በሉ ፍጹም ስህተት። በነገራችን ላይ ትዳር ተሞክሮ የሚገባ አይደለም። ብዙ ሰዎች የሚመስላቸው እንደው ቡቲክ ሄደው እንደሚገዙ ጫማ ሞክረው የሚያጠልቁት ይመስላችኋል። ትዳር እንደዚህ አይደለም። እውነቴን ነው ነገር እንዲህ አይነት ነገር ተሞካክሮ የሚባል ነገር ተዋውቆ ተለማምዶ የሚባል ነገር ኋላ ትዳርን ባዶ የሚያደርገው ከትዳር በፊት ያለ ጉዳይ እሱ ዝሙት ነው። ምንም ማሽሞንሞን ሳያስፈልግ ዘማውያን የእግዚአብሔር መንግስት አይወርሱ። አሁን ከፍ እያለ መጥቷል፣ እያደገ መጥቷል። ድሮ ከተቃራኒ ጾታ ጋር ነበር፣ አሁን ከተመሳሳይ ጾታ ጋር ተጀምሯል። ወንድ ከወንድ ጋር፣ ሴት ከሴት ጋር። እንደው ለዚህ ወየጉድ ስንል ደግሞ ሰው ከእንስሳ ጋር ጀመረ። ከምን ጋር? ከእንስሳ ከውሻ። እናንተ በጣም ይዘገንናል እኮ እንደው ለመናገር ራሱ እኮ ይዘገናል። እውነት ይዘገናል። እንዴት ሰው እንደው ወርዶ አንሶ ተቀንሶ ጎስቁሎ ይሄን ያህል ተዋርዶ ከእንስሳ ጋር ይኖራል? እጅግ ከሰፋ እኮ ከእንስሳ ከማጣው እንስሳ ጋር ጭምር
ነበር ማለት ነው። አያችሁ አሁን ምን ሊሆን ነው? ዝሙት ኃጢአት ነው የሚለውን የሚያስንቅ ነገር ተፈጠረ አይደል? ኧረ እሱንማ ተው አይነት ማለት ወንድ ምንድነው ተቃራኒ ጾታ ጋር ተው የሚያስንቅ ያ ግን ተው እያልኳቸው አይደል? ዝሙት የሥጋ ሥራ እንዲህ ይላል። ዝሙት፣ ርኩሰት፣ መዳራት ይላል። ምን ማለት መዳራት? እኔ መዳራትን በነጩ ነው የምነግራችሁ። ነገራችሁ አላሽሞንም ነው። መዳራት ማለት ምናልባት እናንተ ኃጢአት የማይመስላችሁ ሊሆን ይችላል። መዳራት ማለት ምን ማለት መሰላችሁ? መሳሳብ፣ ልክ መጋጋት፣ መላላት፣ መተሻሸት፣ መላፋት፣ የዝሙት ዋዜማ ለማህሌቱ መቅረብ ማለት ነው። በነገራችን ላይ ይኸውላችሁ ዋዜማ ከተቆመ ምኑ አይቀርም? ማህሌቱ ይቀራል። ዋዜማው ተቆሟል እኮ ይኸውልህ ከንፈር ላይ ከደረሰ በኋላ አበቃ ነገር። እውነቴን ነው የምነግራችሁ። ምንም አስማሙ ሳያስፈልግ ኃጢአት ነው በቃ መዳራት ሲተሻሽም ነው። ልክ እንደው የሆነ ጥላ ሰሙን ብትሄዱ አሁን ከዚህ ሰዓት በኋላ ዝም ብሎ ሲናፋ ታውታላችሁ። ዋዜማውን ቆሟል። ቢሳካለት ወደ ማህሌት አብዛኛው ከዚህ ነፃ አይደለም። ነፍሳችንን መንፈሳችንን ያረክሳል። መዳራት ካለ በኋላ ሐዋርያው እንዲህ ይለናል። እንደው ሐሳቤን ለማሳጠር ያክል መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ትውዝፍት ይላል። ትውዝፍት አሁን እንደው የማይገቡን ቃላት ለመተርጎም ነው። ትውዝፍት ማለት ደግሞ የምንዝር ጌጥ ማለት ከራስ ፀጉር እስከ እግር ጥፍር ድረስ የሚፈጸም የመዋቢያ በእናንተ ቋንቋ ኮስሞ የምትሉት ማለት ነው። ኮስሞቲክስ የመጀመሪያው የኮስሞቲክስ መምህሩ አሰልጣኙ ማን እንደሆነ ታውቃላችሁ? ምናልባት ኮስሞ ቤት ያላችሁ እንዳይከፋችሁ፣ አዛዚኤል ነው አሰልጣኙ። መጽሐፈ ሄኖክ ምዕራፍ 2 ተመልከቱት። ከራስ ፀጉር ቅጠላ እስከ ጥፍር ተከላ ድረስ ያስተማሩ እሱ። አሁን እኮ ምንም የማይተከል ነገር ጥፍር ይተከላል። ለአፍንጫው ደግሞ እንደው እሱን ማስረዘም ባይቻል ምን ተሰራለት? ለጆሮአችን ምን ነበር? ጉትቻ። ለአፍንጫችን ደግሞ ጉልቻ አዘጋጀንለት። በጣም በሚያሳዝን ነገር ነው። እውነቴን እኮ የምነግራችሁ ይኸውላችሁ። እኔ አንድ ቀን ምን አስታወስኩ መሰላችሁ? በታክሲ ሲሄድ አንዱ ግን አድርጎ ወንዱ የጆሮ ጉትቻ አድርጓል። ሴቶቹ ለካ የጆሮ ጉትቻ ስለተነጠቁ ነው የአፍንጫ ጉልቻ የጀመሩት ብዬ ወሰንኩ። ምን ነው ያልኩትሽ? በጣም አሳዛኝ ጊዜ እኮ ያለን እናት ይኸውላችሁ። ፀጉሩ ላይ ምንድነው የምትቀጥሉት እህቶች? ምንድነው የምትቀጥሉት? ሂውማን 100 ምናምን ሺህ ብር 500 ምናምን ሺህ ብር 1 ሚሊዮን ብር እሱ አይደለም። ምንድነው ያለው ላሎ በቅርብ ሰምቻለሁ። አንድ ሽማግሌ ሊገባላት አሉ። አንድ ታዋቂ ናት አሉ። እንደው ለመዋቢያ ብቻ እዚህ ቤተ ውበት ገብታ 1.7 ሚሊዮን አውጥታ ወጣች አሉ። በጣም እኮ ይገርማቸዋል። 1.7 ሚሊዮን ህዝብ ሜዳ ላይ ወድቆ በረሃብ በሚንገላታበት ሀገር ነገ ወድቆ ለሚጣል ፕላስቲክ ይሄን ያህል ማውጣት እጅግ አሳፋሪ ነው። ኢትዮጵያ ውስጥ በነገራችን ላይ ነው እኮ አኗኗራችን እኮ አይፈቅድም። በነገራችን አይፈቅድም እኮ ምናልባት ከሽምግልናው በኋላ በሳምንቱ ሊጋቡ ወይም ሊወልዱ ይችላሉ። ሳይጋቡ ይታወቃል። አሁን እየሆነ ያለው ነገር ከባድ ስለሆነ ወዲያው መጋባታቸውን ሳንሰማ ደግሞ መፋታታቸውን እንሰማለናል። በጣም አሳዛኝ ኑሮ ላይ ነው። ወለለና የምንዝር ጌጥ ሰው እንደው ብሎ እንደው ጥፍር ይተካል በማለት ጥፍር ምን የማይሆን ነገር አለ። ስጋዊነት እኮ ነው። አያችሁ፣ ይሄንን ገርዘህ ካልጣልክ መንፈሳዊ ልትሆናችሁ ሁለቱም። ቀጥሎ ምን ይላል መሰላችሁ ቅዱስ ጳውሎስ? እንደነዚህ ያሉትን ነገር የሚያደርግ ከቶ የእግዚአብሔር መንግስት አይወርስም ይላል። የማንን መንግስት አይወርስም? የማንን መንግስት አይወርስም? የእግዚአብሔር መንግስት አይወርስም። ከእግዚአብሔር መንግስት ያርቃል። ስጋዊ ነው። አሁን እኮ አለባበሱ ስጋዊ ነው፣ አመጋገቡ ስጋዊ ነው፣ ፋሽኑ ስጋዊ ነው፣ ዘፈኑ ስጋዊ ነው፣ መጠጡ ስጋዊ ነው፣ መብላት መጠጣቱ ስጋዊ ነው። እንደውም አሁንም አሳዛኝ ላይ እኮ ነው ያለ። ነፍስ እኮ ድርሻ አታለች። አሁን ለምሳሌ ያለንበት ወቅት ጾመ ነቢያት ነው። እንዴት ነው ሆቴሎቻችን ተዘግተዋል? ማንም ይበላባቸው? እውነት ለመናገር እንደ ኦርቶዶክስ ያልሆነው ብቻ ነው ይሄን ያህል በልቶ የሚጨርሰው። እውነት እንነጋገር ከተባለ አንዳንዶቹ እንደውም እኮ ሆቴሎቹ የማን ናቸው? ያው እኛ ጋርም ዳረጎን ጠብ ስለሚያደርጉ አስራት ብለው
ብዙ እንትን አንላቸው ማለት ደፍረን እንደዚህ አንተ ምናምን አንላቸው ማለት እውነት እንነጋገር ከተባለ ወዳጄ ብናሽሙነሙናችሁ አናጸድቃችሁ። እውነቱን ብንነግራችሁ ግን ከሆናችሁ ትጠቀማላችሁ፣ ካልሆናችሁ ደግሞ እኛ ከተጠያቂነት ነፃ ነን። እውነታው ይሄ ነው። እንዴት ሰው በጾመ ነቢያት እንዴት ስጋ ቤት ይገኛል? እናንተ ነው እኮ ይሄ እኮ ክርስትና እኮ አይደለም። ይሄ እኮ ክርስትና እኮ አይደለም። ክርስቲያን አለመሆን እኮ ነው። በነገራችን በተግባር ክርስትና መካድ እኮ ነው ነገር እውነት ነው። በጾም ሰው በመንፈስ ቅዱስ ሲሰክር እንጂ በመጠጥ ሲሰክር ማየት እጅግ ያሳዝን፣ እጅግ እኮ ያሳፍራል። የነፍሱን ስራ የሚሰራ የስጋውን ሸለፈት ቆርጦ የጣለ የመንፈስም ስራ የተገለጠ ነው ይላል። የመንፈስ ፍሬ ግን አለ አሁን ነፍሳዊ ማለት ነው። ፈቃደ ስጋውን ለፈቃደ ነፍሱ ያስገዛ ማለት ነው ብለናልና የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደነዚህ ያሉትን የሚቃወም ከቶ የለም ይላል ሐዋርያው። አያችሁ፣ እነዚህን ያደረገ ነፍሳዊ ነው፣ መንፈሳዊ ነው። ቅድም የዘረዘርኩላችሁን የተወ ዝሙቱን የተወ፣ ርኩሰቱን የተወ፣ መዳራቱን የተወ፣ ስካሩን የተወ፣ ዘፋኝነቱን የተወ፣ ምቀኝነቱን የተወ፣ ትምክህቱን የተወ፣ ትዕቢቱን የተወ እሱ ነው መንፈሳዊ የምንለው። ነፍሳዊ ሰው ምናዊ ሰው? ነፍሳዊ ሰው። ሁለተኛው መንፈስ ማለት ነፍስ ነው፣ ነፍሳዊ ማለት ነው። ሶስተኛው መንፈስ ማለት መልአክ ማለት ነው። ምን ማለት ነው? ምን ማለት ነው? መልአክ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ኩሎሙ መላእክት መንፈስ ሙንቱ እላሃለዎ እለይቴነው ነሳይ እላሃለዎ ሕይወተ ዘላለም መዳንን ይወርስ ዘንድ ላላቸው የሚላኩ መናፍስት አይደሉምን ይላል። መናፍስት ማለት ሲበዛ፣ መንፈስ ማለት መልአክ ማለት ነው። መንፈሳዊ ሰው የምንለው መልአካዊ ሕይወትን የሚኖር ማለት ነው። ምናዊ ሕይወት? መልአካዊ ሕይወት። ሕይወቱን መልአካዊ የሆነለት የመላእክት ሕይወት ምንድን ነው? የመጀመሪያ ምስጋና ነው። ምንድን ነው? ሁልጊዜ ምን የሚል የሚያመሰግን፣ ሲመችም ሳይመችም፣ ሲሞላ ሲጎል፣ ስናጣ ስናገኝ ሁልጊዜ ምን ማለት ማመስገን። ልክ የመላእክት ሕይወት ያለ መልአካዊ ማለት ነው። መንፈሳዊ ሰው ሁልጊዜ አመስጋኝ፣ አያማርም። በነገራችን ላይ በጣም ብዙ ጊዜ አማረናል። አማረናል እንደው እንደ ሀገራችን ራሱ ይላችሁ ገርባችሁ ኑሮ ተወደደ ብለን አማረናል። ቀነሰ ጨመራል። ሰላም አጣን ብለን አማረን፣ ቀነሰ ጨመረ። ፍቅር አጣን ብለን አማረን፣ የቀነሰ ነገር የለም። አሁን ደግሞ አማረን አልተሳካምና አመስግነን ደግሞ እንደው እንገልጠው እናመስግንና እንየውስ እናመስግና ተመስገን እንበል። ተመስገን በሉ። አረ በደንብ ተመስገን በሉ። ከልባችሁ ተመስገን በሉ። እንዴት አሁን እየሞትን ተመስገን፣ እየተሰደድን ተመስገን፣ እየተራብን ተመስገን፣ እየተጠማን ተመስገን፣ እየወደድን ተመስገን፣ እየከሰርን ተመስገን፣ እየተገፋን ተመስገን እንበል። እውነቴን ነው። ምክንያቱም አማረን ያመጣነው ነገር የለማ። ያተረፍነው ነገር ምን አለ? ሲና ታረፈ በማማረራችን እናተረፈ ነገርስ አለ? ስለዚህ መልአካዊ ሁልጊዜ ማመስገን። መልአካዊ መላእክት ንጹሐን ናቸው። ንጽህናን ገንዘብ ማለት መንፈሳዊ ሰው መልአካዊ ሕይወትን የሚኖር ሕይወት ሁሉ ምስጋና የሆነ ሕይወት ሁሉ ንጽህና የሆነ ሁሉም ነገር የሚቃኘው ከመንፈሱ ጋር የሆነ የሚያደርገውን ነገር በቀጥታ የሚያያይዘው ከመልአካዊ ሕይወቱ ጋር የሆነ። አራተኛ መንፈስ ማለት መንፈስ ቅዱስ ማለት ነው። ምን ማለት ነው? ምን ማለት ነው? መንፈስ ቅዱስ ማለት ነው። ኢሳይያስ ምዕራፍ 11 ቁጥር 1 ላይ የእግዚአብሔር መንፈስ የእውቀት፣ የመጽናናት፣ የኃይል፣ የጥበብ እያለ ይገልጸዋል። አሁን መንፈሳዊ ሰው ስንል መንፈስ ቅዱስ ያደረበት ማለት ምን ያደረበት? ምን ያደረበት? መንፈስ ቅዱስ ያደረበት የመንፈስ ቅዱስ ማደሪያ የሆነ ሊቃውንተ ቤተ ክርስቲያን እንዲህ ይላሉ። ቤት ያለ ማደሪያ ያለ አዳሪ አያድርም።
የሰው ሰውነት የሁለት መንፈሶች ማደሪያ ነው ይላል። ወይም የመንፈስ ቅዱስ ማደሪያ ነው፣ ወይም ደግሞ የመንፈስ ርኩስ ማደሪያ ነው። የመንፈስ ቅዱስ ሲያድርበት ልክ ቀና ነገር ያሰራዋል። መንፈስ ርኩስ ሲያድርበት ደግሞ እንደዚሁ የሰይጣንን ስራ ሲሰራ ይኖራል። ስለዚህ የመንፈስ ቅዱስ ማደሪያ ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይለናል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ወይስ ሥጋችሁ፣ ይሄ የለበስነው ሥጋ፣ ይሄ የሚታየው ሥጋ ከእግዚአብሔር የተቀበላችሁት። ከማን የተቀበላችሁት? ይሄ ከማን የተቀበልነው ነው? ከራስ ፀጉራችን እስከ እግር ጥፍራችን ከማን የተቀበልነው ነው? የሚገርም እኮ ነው። ለካ እግዚአብሔር ነው የሰጠ። ለዚህ አይደለ ሊቁ ቅዱስ አትናቴዎስ ምንት ብከ ዘኢነሳይከ ካልእከ ወምንት ብከ ዘኢኮነ ውሁበ ለከ፣ ከሌላ ያልተቀበልከው ካንተ የሆነ እስቲ ምን አለ? ምን አለ? ከሌላ ያልተቀበልከው ሁሉ ነገር ምንድን ነው? ተመጽውተን፣ እጃችን ተመጽውተን፣ አይናችንን ተመጽውተን ነው። በጥቅሉ አካላችን ከማን የተቀበልነው ነው? ከማን የተቀበልነው ነው? ስለዚህ ባደራ የተቀበልነው ነውና ባደራ መመለስ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ይህን በሰፊው ተርጉሟል። እንዲህ ይላል፣ አካላችን ሁሉ ከቅዱስ እግዚአብሔር ባደራ የተቀበልነው ነውና ቀድሰን ባደራ ልንመልስለት ይገባል። በምን ልንመልስለት? ባደራ ቀድሰን ሳናረክስ፣ በኃጢአት ሳናረክስ፣ በሽገላ ሳናረክስ፣ በዝሙት ሳናረክስ፣ በሐሰት ሳናረክስ፣ በዓለማዊነት ሳናረክስ። እውነት ለመናገር ዛሬ ነፍሳችን መንፈሳችንም ወደ ርክሰት እየሄደ የቤተ ክርስቲያን ዓላማዋ ደግሞ ሰዎችን ቅዱሳን ማድረግ ነው። ምን ማድረግ ነው? ምን ማድረግ ነው? ቅዱሳን ማድረግ ነው። የጌታ ፈቃዱ ትቀደሱ ዘንድ ነው ይላል። በነገራችን የቤተ ክርስቲያን ተልኳ ሰውን መንፈሳዊ ማድረግ ነው እንጂ አዋቂ ማድረግ አይደለም። ታዋቂ ማድረግ አይደለም። የምንለካው በመንፈሳዊነታችን እንጂ በብዛታችን አይደለም። በብዛታችን በመንፈሳዊነታችን ነው የምንለካው። በምንዘምረው ዝማሬ፣ በምናጨበጭበው ጭብጨባ፣ እልል በምንለው ልልታ የምንለካ እንዳይመስላችሁ። በመንፈሳዊነታችን ነው የምንለካው። እያንዳንዳችን ማንም የሚለካው በመንፈሳዊነት በመንፈሳዊነት ምን አድርገሃል የሚባለው በመንፈሳዊነት፣ በግላችን በምንኖረው መንፈሳዊነትና በህብረት በምንኖረው መንፈሳዊነት ነው። ለዚህ ነው እነሆ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እወቁ። የመንፈስ ቅዱስ ማለት መንፈስ ቅዱስ ያደረበት ማለት ነው። መንፈሳዊ ሰው ስንል አምስተኛ መንፈሳዊ ማለት በማንም የማይመረመር ሁሉን የሚመረምር ማለት ነው። በማንም የማይመረመር ማንም የማይመረምረው ሁሉም ግን የሚመረምር ማለት ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 15 ላይ መንፈሳዊ ሰው ሁሉን ይመረምራል። ሁሉ ምን ይላል? ሁሉ ምን ይላል? በጣም አስፈላጊ ነው ነገራችን። ሁሉም መመር በእውነት በዚህ ዘመን ኩሎ አመክሩ ወዘሰናይ አጽኑ፣ ሁሉን መርምሩ መልካም የሆነውን ነገር ያዙ ይላል። ሁሉ ምን በሉ? ሁሉ ምን በሉ? አሁን ካልመረመርን ከባድ በቤተ ክርስቲያን ውስጥ ለመኖር መንፈሳዊ ለመሆን ባዶ ተነጅ ከሆን ከባድ። አሁን ትውልዱን እንደፈለጉ የሚነዱት አካላት አሉ። ቲክቶከሮቹ ይነዱታል፣ አጥማቂዎቹ ይነዱታል፣ ባህታውያንን የሚሉ ይነዱታል፣ እንደው ህልማየው የሚል ይነደዋል፣ ቅዠታሙ ይነደዋል፣ እንደው ኑሮ የተዛባበት ይነደዋል። አቤት ተነርተን የት እንደርስ እንደሆነ ግራ ይገባል። ሰሞኑን አንድ ማስታወቂያ አየሁ። እንዲህ ይላል። በጣም የሚያሳዝነው ነገር ልንገራችሁ። የፈውስና የታምራት ቀን እኛ ቤት እኮ እነንተና ጋር እንዳይመስላችሁ። እነንተና ጋር የነበረው መጣኛ ቤት እነንተና ጋር የነበረው በቀጠሮ እግዚአብሔር መፈወስ እንደሚችል አይነት ማለት ነው። እግዚአብሔር በቀጠሮ አይደለም የሚፈውሰው ይመናል። በዚህ ቀን የፈውስ ቀን የሚባል ቤተ ክርስቲያን ስነ ስርዓት የለም። እውነቴን ነው የምልህ። ያው በጣም አጥማቂ ስለምትወዱ ደግሞ እንዲህ ስላችሁ ይከፋችኋል አይደል? ትወዳላችሁ አትወዱም? እዚህ አካባቢ ባህታዊ ያለ ከተማ ደስ ይላችኋል። ባህታዊ ከሆነ እኛ መቼ እናየዋለን? ባህታዊ ማለት እኮ ብቸኛ ማለት ነው። እንደው ከተማ ለከተማ እያውደለደሉ ምህቱና የለም ወዳጅ ቢከፋ ቢመር እውነት የለም። እንደው በቤት መኪና እየሄዱ ምህቱና የለም። ቀን
ቀንታ ነው እንዳትሉኝ፣ እኔ አልቀናም። እውነቴን ነው የምነግራችሁ፣ ምኑም አያስቀናም። እኔ ከቀናው በእነ ጸጋ እንደምቀና ታውቃላችሁ። በእነ ጦስ ጸጋ እንደምቀና፣ በእነ ጳውሊ ጸጋ እንደምቀና። ያም ደግሞ መንፈሳዊ ቅናት ብልጡና እንደ ጳውሊ ነዋ፣ እንደ ጳውሊ። በዚህ ግሁሳን የሚባሉ አሉና አንድ ከዓለም ቀረብ ያለ ሰው ወደ ግሁሳን ሄደና ከየት እንደመጣ ነገሩ። ዓለም አለች እንዴ? ፀሐይ ትወጣለች? አዎ። ፀሐይ ትጠልቃለች? አዎ። ሰዎች አሁን ይዋለዳሉ? አዎ። አረ ይገርማል። እርሱ የናይማ ትክክለኛ ብልጡና ሄደዋ። በቃ ድምፅ አራዊቱን ጸብአ ጋንንቱን ታግሶ መኖር ነዋ። እኛ እኮ የሚመስሉን ልብሱን ስናይ አንዳንዱ እኮ ጉድሮ እኮ ይወልቃል። አታውቁ? አርቲፊሻል እኮ ነው። እውነተኞቹማ እዚያው ናቸው። ዓለም ላይ የለም። እዚያው በዋቻቸው፣ እዚያው በድሩ በገደሉ በጫካው በፍርቆጣው ናቸው። በፍርቆጣው ዓለም ለነሱ ስለማትገባቸው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ቁጥር 38 ጀምራችሁ ስትመለከቱ በዋሻ በፍርኩታ ተንከራተቱ፣ የፍየል ሌጦ ለበሱ፣ ዓለም አልተገባቻቸውምና ይላል። ዓለም አልተገባቻቸው። ወደ ዓለም ምናኔ የለም፣ ወደ ጫካው ወደ ምድረ በዳው። አሁን ግን እየተቸገርን ያለ ነው። መርምሩ ይመና። እውነቴን ነው የምላችሁ፣ መርምሩ። እኔ በአጥማቂ ስም በፈዋሽ ስም በምናምን ስም በእንትን ስም የሚመጣው መርምሩት። መንፈሳዊ ሰው በማንም አይመረመር። ሁሉም ግን ምን ይላል? ይመረምራል። ሌላው መንፈስ ማለት ረቂቅ ማለት ነው። መንፈሳዊ ማለትም በስውር የሚጾም፣ በስውር የሚጸልይ፣ በስውር የሚመጸውት ማለት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 1 እስከ 23 የመንፈሳዊነት መሰረቶችን አሳይቶናል። ሶስቱ አበይት ምግባራት ይባላሉ። እነዚህ ሶስቱ አበይት ምግባራት ጾም፣ ጸሎት፣ ምጽዋት ናቸው። አበይት ታላላቅ ምግባራት በተራራው ስብከት የተሰበኩ ሶስቱንም መንፈሳዊ ሰው የሚያደርጋቸው በስውር ነው። ሲጸልይ በስውር፣ ሲጾም በስውር። ለምሳሌ ስለ ጾም ሲናገር ወሶበ ትጸውሙ ይተኩኑ ከመ መደለዋን አላቀቡ ወረሰክሙ፣ ስትጾሙ እንደ ግብዞች አትጠውልጉ፣ ፊታችሁን ተቀቡ ይላል። ምናችሁን ተቀቡ? ባንዚን ነው እንዴ? ምንድን ነው ተቀቡ ያሉት? ይሄ ክርስቶስ አሁን እንደው ስለ ባንዚው ስለ ቅባቱ ተቀምጦ ይመስላችኋል ነው እንዴ? አይደለም እኮ እናንተ፣ ያን አይደለም። ቅዱስ ዮሐንስ አፈወርቅ ምን አለ መሰላችሁ? ቅብሰ ፍቅረ ደቂቀ ጓለሚያዊ እቲ፣ ቅባት የተባለችው የሰው ልጆች ፍቅር ናት። ምንድናት? በፍቅር ሆነ ጹም ነዋ፣ በፍቅር ሆነ ጸልይ ነዋ። መንፈሳዊ ሆነ ማለት ነው። አያችሁ፣ መንፈሳዊ ሆነ። አሁን እኮ ትልቁ ችግራችን እንጾማለን፣ ግን ምን አይደለም? በመንፈሳዊነት አይደለም። እንጸልያለን፣ መሰዊያው ነጽቶ አይደለም። በዚህ በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 1 ጀምረን ስንመለከት ከመሰዊያው ውሃ ወጣ፣ ከመቅደሱ ውሃ ወጣ ይልና ያ ውሃ መሰዊያውን አነጻው ይላል። ምኑን አነጻው? መሰዊያ የሚለው የኛ ልብ ነው። መሰዊያው ካልነጻ መስዋዕቱ ቢቀርብ ተቀባይነት የለው። ምንም ያክል ንጹህ መስዋዕት ቢሆን የከበረ መስዋዕት ምስጋና መሰዊያው ካልነጻ ተቀባይነት የለው። እንዲህ ነው የሚለው አረጋዊ መንፈሳዊ ጸሎቱ ለመስተቀይም ከመዘር ወርቅ ማይከል አስዋቅ ስለዚህ ያነብር ቂሞ በቀለ ይው ክፍት ጸሎቱ ቅርበ እግዚአብሔር የቂመኛ የበቀለኛ ጸሎት በሾህ መካከል እየወደቀ ዘር ነው ይላል። በሾህ መካከል የወደቀ ዘር ፍሬ መስጠት አይችልም። እሾሁ ያንቀዋል። ይው ክፍት ጸሎቱ ቅርበ እግዚአብሔር በእግዚአብሔር ዘንድ ተቀባይነት የላትም ይላል። መሰዊያው መንጻት አለበት። ምን ማለት አለበት? ምን ማለት አለበት? መንጻት። አያት መንጻት ያነጻ መሰዊያ እኛ ነው። በነገራችን ሕዋሳቶቻችን ሁሉ ለእግዚአብሔር ይሰዋል። አይን መስዋዕት ያቀርባል። ሁልጊዜ ተዘክሮት እግዚአብሔር ላይ ይሰቀል። ቅዱስ ጳውሎስ ምንድን ነው ያለው? ክርስቶስ እንደተሰቀለ ሆኖ በፊታቸው ተስሎ ነበር። እሱን እንዳትመለከቱ አዚም ያደረገባችሁ ማን ነው? መስዋዕት ያቀርባል። አያችሁ፣ ለዚህ አይደለ ሀበነ ዘአይን ታይሮ ወጥረቅ ያቀ ይራይ ዋይዛሊ ነው ቃለ ዘባቲ ተከይስማ የእውቀት አይኖችን ስጠን ዘወትር አንተ ብቻ ያዩ ዘንድ። ማንም ብቻ? አንተ እሱን የሚያይ። አያችሁ፣ መስዋዕት ያቀርባል። እይታችን እሱ ላይ። የኛ የት ነው ያለው? እውነት እየሰዋ ነው ወይ?
የኛን እኮ እየተሰዋ ያለው እኮ ለፊልሙ ነው፣ ለኳሱ ነው። አሁን እዚህ ተቀምጦ እኮ የኳስ ፕሮግራም የሚያይ እኮ አይጠፋም። ሰዓት ሳይደርስ አይቀርም እንተና ዛሬ ይገላበጣሉ ይላል። መገላበጥ አይደለ ሌላ ነገር ይላል። መገለባበጥ በነገራችን ላይ ብዙዎቻችንን በጣም የሚያሳዝኑ ሰዎች አሉ። 90 ምናምን ደቂቃ ምንም ለማይፈይድላቸው ምንም እርባና ለሌለው ነገር ባዶ እንትን ውስጥ ገብቶ ሲል የሚውል ትውልድ አሳዛኝ አሳፋሪ ትውልድ ነው። ለምን ደግሞ አንድ የውጭ ተጫዋች ነው አሉና ኢትዮጵያ ውስጥ ብዙ ደጋፊ ያለ አሉታ ኢትዮጵያ የምትባል ሀገር አለች እንዴ አላ መኖር ግን የማያቅል ሰው እደግፋለሁ ብለህ ስትላላ ስታምሽ ካንተ በላይ አሳፋሪ ማን አለው? ለምን እውነት አያውቁንም እንኑር አንኑር ራሱ ማለት ትፈጠር አትፈጠር። አንዳንዱ ደግሞ ፊልም ላይ ተሰጥቶ ቢውላል። አንድ ጊዜ አስታውሳለሁ ወደዚህ ወደ ቤንች ማች የሚባል ሀገር አካባቢ እየሄድን አንዱ አጠገቤ ፊልም ያለና የነጮች ፊልም ከዚያ ይስቃል እና ምን ገባን ቋንቋ እንደማይችል ገባኝ። በቃ ከይታው ማለት ነው የሆነ እንትን አይቶ ነው የሚስቀው። መጨረሻ ላይ 1 ሰዓት ከምናምን ያየው ምንድነው 2 ሰዓት ከምናምን ያየው ፊልሙንና ለረፍት ለቁርስ ባረፍንበት ቦታ እንዴት ነው እንደው ቅድም የምታየውን ነገር እንደው ታውቀዋለህ ይገባሃል አልኩት። አይገባኝም ግን ደስ ይለኛል። ምን ይለኛል እንዲህ አይነት አይደለም አብዛኛው አይገባውም እኮ ወደ ለመናገር ብዙ ነገሩ አይገባል። ግን የሆነ ነገር ይሄ እንላለን ጥሩ ነገሩ ደግነቱ ሳቅ ሲያጣሉ አይደል? እኛ እኮ እድለኞች ነን። በነገራችን ላይ እንስቃለን፣ እናለቅሳለን፣ ወዲያው አልቅሰን ወዲያው እንስቃለን። በዓለም ደረጃ ሳቅ ጠፍቶ ይገርማቸዋል። የሳቅ ትምህርት ቤት ተከፍቷል አታውቁም? ከዚያ ደግሞ የሚያሰለጥኗቸው እንዴ ነው እንደኮ በቃ የለማ የሚያስለቅሳቸው ጠፍቶ። በነገራችን ላይ ለእሱ ብዙ ጥቅም እንዳለው ተቀላል። ለእሱ ጥቅም አለ የለው? ኧረ አለው። እስኪ አንድ ጥያቄ ልጠይቃችሁ። አሁን ዝም ብላችሁ በከተማችሁ ሌላ ቦታ ስትሄዱ እንደው በዛው በወረደ ቋንቋ ነው የምነግራችሁ። እንደው እብድ የሚበዛው የወንድ ነው የሴት? የእብድ የሚበዛው የወንድ ነው የሴት? የወንድ አይደል? ለምን መሰላችሁ? ሴቶች 2 ትልልቅ ሀብቶች አሏቸው። ይገርማቸው። አንደኛው የሆነ ችግር የሆነ ጭንቀት ሲመጣባቸው ትቀርበናል ለሚሏት ሄደው ዝርዝር ባርገና እንዲህ ሆኖ ተፈጥሮ እንዲህ ተበድዬ በንግግር ያዋጡታል። ፈጣን ናቸው ማለት ጥሩ ነው። ትንፍስ እፎይ ተነፈስኩት ትላለህ። ከዛ ጭንቀቱ ምን ይላል? ይቀንሳል። ሁለተኛው ደግሞ በጣም እንትን ካለባቸው ያለቅሳል፣ በእንባ ያወጡታል። ወንዱ ደግሞ ምን ያደርጋል መሰለህ? ይይዝና ሲል መጨረሻ ላይ ምን ይሆናል? በእናንተ ቋንቋ ይነቅላል። ከዛ በኋላ በተጨነቀበት ጭንቅላቱ ላይ ጫትና ሲጋራ ሰክቶበት ይዞራል ማለት ነው። አበቃ። ስለዚህ ለእሱ ምን አለው ማለት ነው? አባቶቻችን ይውላችሁ በይበልጥ እናት አባት የሞተበት ልጅ አታልቅስ አይባል። እውነቴን ነው የምነግራችሁ። ምን ወይ ናቸው አባቶች እርሙን ያውጣ ይባላል አይደል? ታውት እርሙን ያውጣ። ሌላው ቀርቶ አስከሬኑን እንዲያይጭምር ይፈቀድለታል። ለምን መሰላችሁ? ትንፍስ ይላል። ምን ይላል? በዚህ በገድለ አዳም ላይ አዳም አቤል እንደሞተበት ተጨነቀ። በጣም ተጨነቀ። ማልቀስ አይችልም፣ አያውቅም ለቅሶ። ከዛ ከመጨነቁ የተነሳ ሰውነቱ አበጠ፣ ሊፈነዳ ደረሰ። ልክ 3ቱ መላእክት ሚካኤል፣ ገብርኤል፣ ሩፋኤል ልክ ምን ሆኑ የሚያረጋጉት ሆኑ መጡና ሲያበቁ ልክ ደጁ ላይ ማልቀስ ጀመሩ። ምን ማለት ጀመሩ አልኳችሁ? ማልቀስ ሲጀምሩ አዳም አለና በቃ ተነፈሰ። ያበጠው ነገር ልክ ተነፈሰ። ለእሱ ጥቅም አለው ማለት ነው። ምን አለው? ጥቅም አለው። ወደ ነገር የመጣ በረቂቅ የሚጾም በረቂቅ የሚጸልይ በረቂቅ የሚመጸውት ማለት ነው። ሌላው 7ኛው መንፈስ ማለት ፈቃድ ማለት ነው። ምን ማለት ነው? የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ወእምዝ መንፈስ ወሰዶ ገዳመ፣ ከዚህ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። አሁን ሰማዕታትን አነሳስቶ ወደ ደም፣ ጻድቃንን አነሳስቶ ወደ ገዳም መንፈስ ቅዱስ እንደሚወስዳቸው ወልድንም ወደ ገዳም የወሰደው ማለት አይደለም። መንፈስ ያለው አሁን ፈቃድ ነው። ቅዱስ ዮሐንስ አፈወርቅ መንፈስ እሰ ስምረቱ ኢቲ፣ መንፈሱ ያላትን ፈቃዱ ናት ይላል። ምኑ ናት? ፈቃዱ ናት። ስለዚህ መንፈሳዊ ሰው ማለት ፈቃደ ሥጋውን ለፈቃደ ነፍሱ ያስገዛ ማለት ነው።
ፈቃዱ እግዚአብሔር የሆነለት አምላኩ እግዚአብሔር የሆነለት እነሆ ሕይወቱ እግዚአብሔር የሆነለት ፈቃዱ ሁሉ ለመንፈሱ ለነፍሱ ያስገዛ ማለት ነው። መንፈሳዊ ሰው ማለት የማለት ከሆነ መንፈሳዊ ቤት ለሞት ተሰሩ ነውና የተባለው በምን እንሰራ? በምን እንሰራ? የመጀመሪያው በምን መሰራት እንዳለብን ቅዱስ ጳውሎስ ለጢሞቴዎስ ልጁ እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ እጅግ ለሚወደው እጅግ ለሚሳሳለት ልጁ እንዲህ በማለት መክሮታል። መሰሪያዎቹ ቁጥር 11 ላይ ይህንን እዘዝና አስተምር በቃልና በኑሮ። በምንና በምን? የመጀመሪያው መሳሪያው ቃል ቃላችን እስመም ቃልከ ትጸድቅ ወእም ቃልከ ትትኬነን። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ይፈረድብሃል። ንግግር በነገራችን ላይ በጣም አደገኛ። ቃላችን ገዳይ ነው፣ ቃላችን አዳኝ። ጠቢቡ ሶሎሞን ምንድን ነው የሚለው? ሕይወት ወሞት ውስተ እደ ልሳን፣ ሕይወትና ሞት በአንደበት እጅ ናቸው ይላል። ሕይወትና ሞት ንግግራችን ይገድላል፣ ንግግራችን ያድናል። ጠቢቡ ሲራክ እንዲህ ይለናል፣ በበትር ብትመታ ትደማለህ ወይ ትመግላለህ፣ ንግግር ግን አጥንትን ይሰብራል ይላል። ዱላ ያቆስላል፣ ንግግር ግን አጥንትን ይሰብራል ይላል። በጦር የወደቁ ብዙ ናቸው፣ ግን በቃል የወደቁትን በንግግር የወደቁትን አያክሉም። ለዚህ ነው የእነሱ አባቶቻችን ጦር ከፈታው ምን የፈታው ወሬ የፈታ የሚሉ። በንግግራችን መሰራት ያስፈልጋል። ቅዱስ ጳውሎስ ወይኩን ነገርክሙ ቅሱመ በጽዮን፣ ንግግራችን በጨው የተቀመመ ይሆናል። ይህ ነገረ ዘርቅ፣ አሁን ያለው ነገረ ዘርቅ በዋት ተራ ነገር እማያንስ እማይፈውስ የሚሰብር የሚያቆስል ልክ ተራ ንግግር እንደው ሲያደርጋችሁ ደስ ይላል። እንደው ቀኑ ሙሉ የምትናገሩበትን ንግግር ሲለኩት ሆነን ለመናገር እኔውስ አብዛኛው እርባና የሌለው ንግግር፣ ትንፋሽ የምናባክንለት እርባና የሌለው ጠቃሚ ነገር የሌለው። ለዚህ ነው ዳዊት ምን አለ? ወአርመምኩ ለሰነ ለበጎ እንኳን ዝም አልክ ይላል። ምናምን ዝም ማለት እንልመድ። ሆነን ለመናገር በጣም ወሬ እናበዛልናል። አሁንም ሁሉ ወሬኛ እኮ ሊገርማቸው፣ ሁሉ ጋዜጠኛ፣ ሁሉ ተዋናይ፣ ሁሉ መጽሐፍ አዋቂ፣ ሁሉ ሰባኪ፣ ሁሉ የሚዲያ ባለሙያ። አቤት የዘመን በነገራችን እንደዚህ ዘመን አይነት ዘመን ወደፊትም እንደው ይመጣል ብሎ ማሰብ እንደው ከንቱ ነው። ሆነን ለመናገር አላያችሁ፣ ሁሉ ጋዜጠኛ፣ ሁሉ አዋቂ፣ ሁሉ የፖለቲካ ተንታኝ፣ ሁሉ የኢኮኖሚ ተንታኝ፣ ሁሉ ሰባኪ። እንደው መምረጥ እስኪያቅተን ድረስ ማለት ነው። እስኪ እንደው ዝም ማለት እንልመድ። እውነቴን ነው የምላችሁ። እንደው ነገረኞች እባካችሁን እንደው ለጆሮአችን ተጨነቁለት ትንሽ ነው። ይሄ ጆሮ እኮ በጣም ከባድ እኮ ነው። እግዚአብሔር እንዲገባበት የተፈጠረ ጆሮ እኮ ነው። እግዚአብሔር እንዲገባበት፣ እግዚአብሔር እንድንሰማበት። ስለዚህ ንግግር አለ ቅዱስ ጳውሎስ፣ የምንሰራው አንዱ በንግግራችን የምንናገረው ነገር ሲንምረጥ መርጠን እንናገር፣ መርጠን እንስማ። መጋቢ አዲስ እሸቱ አለማየሁ በጣም ጨንቋቸው ነው። አንድ ወቅት ምናምን አሁን ለዚያ ቆጣሪ በተገጠመለት አለ። ምን በተገጠመን? እውነታቸው ነው አይደል? ምክንያቱም በጣም ስለሚቆጥር ምን ያደርገዋል? ገንዘቡ ስለሚያሳሳው ቁልፍ ያደርገዋል አይደል? አሁን ቤታችን ያለውን አምፖል እኮ ዲበራ ቢያደር እኮ ከፍቷቸው አይደለም አይደል? ቆጣሪው ከፍ እንዳይል ራጥፋ ስንገባ እናበረዋለን። የዚያኛው ክፍል አጥፋ ይላል። ለምን? ወጪ አለዋ። ለጆሮአችንም ዳዊት እኮ ብሏል። ለመናገር እንዲህ አለ፣ ሲብግዚኦ አቃቤን አፉዬ ወማዕጾ ዘአቅም ለከናፍሬ። አቤቱ አለ ለአፌ ዘበኛ ሹምለት ይላል። ምን ሹምለት? አሁን በዘበኛ ሲቆማልኛ ሁነን ለመናገር የሚቆም አይመስልም። ምን ለመናገር ዘበኛ ሹምለት፣ ለከንፈሬ ቁልፍ አብጅለት ይላል። ምን ቁልፍ ቢደረግ ጥሩ ነው። አሁን ንግግራችን አገር እያጠፋ ዓለም እያጠፋ፣ ያውም ደግሞ ክርስቲያኖች ስለሆነ ደግሞ አሳፋሪ ነው። እንደ ክርስቲያን መናገር አለብን።
እንደ ክርስቲያን በመጠን በቃል አለና በኑሮ አለ። ከዚያ በኋላ በምንኖረው አኗኗር ልክ ክርስቲያናዊ አኗኗር አለባበሳችን፣ አመጋገባችን፣ አኗኗራችን ሁሉ ክርስቲያናዊ መሰራት አለ። አሁን በይበልጥ አለባበሳችን ቅጣቱ ወንዱ የተቀዳደደ ሱሪ ለብሶ ይሄዳል። ምን ብለው ይኸውላችሁ ነጮቹ ለብሰው ሲያረጅባቸው ተንተን ቀደድ ያደረጉና ፋሽን ነው አሉት። ምንድን ነው ይህ? ወንድም ደግሞ ሞኛ ሞኝ ነውና ፋሽን መስሎ ቀዳዳ ለብሶ ይሄዳል። እነሱ የጣሉት እኮ ነው። አንተ ምን ነክቶ ነው እንዲምትሆን ቢያንስ አይምሮ ግዛ እንጂ። ሴቱ ደግሞ ያው በይበልጥ ሚኒስከርት የምትሉት አለ አይደል? በነገራችን ላይ ነጮቹ እኮ ቢዝነስ ነው። ይኸውላችሁ አንድ ትልቅ ቀሚስ 3 ሚኒስከርት ይሆናል። እንደው በትንሹ ሁለት ትልቁ ቀሚስና ሚኒስከርቱ ዋጋው ደግሞ እኩል ነው። ልክ ለሁለት ተከፈሉትና ጥሩ ብር አመጣ አይደለ? ይሄ ምርጥ የቢዝነስ አይዲያ ነው ማለት ነው። አያችሁ በቃ አንድ ሊናት አሉና ቤተክርስቲያን ሄዳ ጠፋች። ንግስ ሄዳ እና የኔ ብጤ ሰባኪው ምን አሏት? አንቺ ቆይ የእናትሽን ቀሚስ ጥብቅ አድርገሽ አትይዥም ነበር አሉ። አልደርስበትም አለች። ገብቷችኋል? የት ነው ያለው? ላይ አሁን ኑሯችን ተመልከቱ። አንድ 12 የወለዱ እናት ልጆቻቸው አሜሪካ ነው የሚኖሩትና ሄዷል እና ሲመጡ ለብርድ ይሆናቸዋል ብለው ታይቱን ሹራቡን ገዝተው ላኳቸው እና በመጡ ሰሞን አንድ ግብዣ ተጠሩና ከአሜሪካ ማመጥቼ ቀሚስ ለብሼ እሄዳለሁ። የ12 ልጆች እናት አስቧት፣ በታይት ስትሄድ አስቧት ምን እንደምትሆን ደግሞ ህሊናችሁ ሳሎት ነው። አሳፋሪ እኮ ነው። በነገር አሁን እኮ ችግር ነው። ታክሲ ላይ እንኳን ማዘር ይምጡ ካላችሁ አያተን ፈልግ ነው እኮ የሚሏቸው። አሁን እንደገና ሊክ አልሆኑ ምን አይነት ዘመን ላይ የደረስነው እና አንቱ እኮ ክብር ነው ነው ለመናገር። ኧረ ለአንተ ያውቃችሁ ነው። አንቱ ምን ይጠፋላው ስትትን ያለ ትውልድ እኮ ተፈጥሯል። ምን ችግር አለ? ሸማው ዞር በል የሚል እኮ ተፈጥሯል። ዘር ያቺ ሸማው የሚል ልክ በሚል ተፈጥሯል። እናቴ እዚህ ጋር ቢበሉ ደክሞታል የሚል እኮ የሚገርመው ልጆቻቸው ሲገዙ ለካ እንደዘነጉን ነገር አለ። ጽሑፍ ነበረበት። ጽሑፉ ምን ይላል መሰላችሁ? አይ አም ቨርጂን ይላል። የስንት ልጆችና እናት? ከዚያ የእናንተ ብጤ ኤቢሲዲዎቹ ማዘርን ተመለከቱና ቨርጂኗ ምኖ አሳፋሪ እኮ። እስኪ እኔ እውነቴን ልንገራችሁ፣ አሁን ልብስ ስትገዙ ራሱ እኔ አሁን ብዙ ስለማይገባኝ ጽሑፍ ያለው ነገር አልገዛም። እንደ ግሌ ነው። ምክንያቱም ምን እንደሚል ካላወቁ ከኋላ ይዞ ሄደው ከባድ ነው። ኑሮ ማለት አንዱ አለባበስ ኑሮ እኮ ነው። እውነት ለመናገር በኑሯችሁ መሰራት፣ በንግግራችሁ መሰራት፣ በአመጋገብ መሰራት፣ በአረማመድ መሰራት፣ በጥቅሉ ህይወታችሁ መንፈሳዊ መሆን አለበት። ምን መሆን አለበት? የሚሰራ ክርስትናን የሚሰራ። ስለዚህ እውነት ለመናገር ቅድምም ለማንሳት ሞክሬዋለሁ። እንደው አንድ ነገር ልንገራችሁ። በይበልጥ እህቶቻችን እኔ በጣም የማስነውና አንድ ጋዜጣ እያየሁ በእህቶቻችን ከአንገት በላይ ከምን በላይ ከአንገት በላይ ብቻ 7 ፋብሪካ ተከፍቶባቸዋል። ስንት ፋብሪካ? ከባድ ነው። ስንት ፋብሪካ? አሁን እሱን አልዘረዝርም። ማስታወቂያ ልሰራ አይደለም የወጣሁት እኔ። አስቡት፣ ይሄ ሁሉ ኑሮን ለማበላሸት ነው። ምን ለማበላሸት? በትዳር ኑሯችን፣ በወጣትነት ኑሯችን፣ በቤተሰብ ኑሯችን ምሳሌ የምንሆንበት መሰራት። ቀጠለና ምን በፍቅር። አንዱ ትልቁ መንፈሳዊ ለመሆን የምንሰራው በፍቅር ነው። በምንድን ነው? በፍቅር። ፍቅር ከሌለ ቢጾም፣ ቢጸለይ፣ ቢሰገድ፣ ቢመጸወት፣ ሺህ ጊዜ ብታስቀድሱ፣ ሺህ ጊዜ ብትመላለሱ ዋጋ የለውም። ሐዋርያው ለዚህ ነው በመላእክት ልሳን ብናገር የአራዊትን ቋንቋ እንኳ ብችል ተራራ የሚያፈልስም እምነት ቢኖረኝ ሥጋዬንም ለአራዊት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። እንደሚጮህ ነሐስ እንደሚንፏሿ ጸናጽል ነኝ ይላል። እያችሁ ፍቅር ከሌለ ከንቱ። የክርስትና ማሰሪያው የመንፈሳዊ ሕይወት መስሪያው ፍቅር ነው። ምንድን ነው? መሰራት በፍቅር ነው የምንሰራበት። አንዴ ፍቅር የሕግ ፍጻሜ ናት። የምን ፍጻሜ?
የምን ፍጻሜ? ፍቅርን ብዙ እሳት አያጠፋትም፣ አያቃጥላትም። የፍቅር እሳትን ደግሞ ብዙ ውሃ አያጠፋትም። ፍቅር እግዚአብሔር በመጨረሻው ዘመን የሚጠፋው ፍቅር ነው። ትዘቆስ ፍቅር ብዝሃ አመፃ፣ ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። ፍቅር ስላችሁ ግን ምናልባት እንደው ዓለም ላይ ያለው እንዳይመስላችሁ። አንድ ጊዜ ሰይጤ አንድ ጥያቄ ተጠየቀ። ሰይጤ የምትጠላው ነገር ምንድን ነው አሉት። የምጠላው ነገር ፍቅር ነው አለ። ግን የፍቅር ሚሉሽ አበርኩልሽ፣ ተንቀጠቀጥኩልሽ፣ እህል አልበላለኝ፣ እንቅልፍ ከኔ ራቀ የሚለው መሰለሽ? ይህ ፍቅር አይደለም፣ ወባ ነው። እኔ ካላመሽ ዶክተሮቹን ጠይቅ ያለ ሰይጣ ይህ ወባ አይነት ፍቅር አለ። ሆነ ለመናገር የሚገርመው እንቅልፍ ከኔ ርቋል ብሎ ከ30 ደቂቃ በኋላ ቢደወልለት ስልክ ያነሳው። ምነው አታነሳም ቢባል ተኝቼ ነበር። እንዳይመስልሽ ሞኝሽ ፈልግሽ ያንቺን ልብ ለማማለል የሚጠቀመው እንደው አንድ ትሪ እንጀራ ገና በ3 ሰከንድ ውስጥ ሜድ ኢን ቻይና የሚለውን አሳይቶ እህል አልበላሁም ይላል። ሲቆርስ እንኳን ልክ የለው በስም አብማይ ግን ምን አላልኩ እህል አልበላሁም። እንዲህ አይነት ፍቅር የለም። ወደ በነገራችን ላይ እህል አላስበላ የሚል ፍቅር የለም። ይሄ ሌላ ነው። እንቅልፍ የሚያሳጣ ፍቅር የለም። የሚያቅበዘብዝ የሚያቅነዘንዝ ፍቅር የለም። ምን ይላል ቅዱስ ጳውሎስ? ፍቅር ያስታግሳል ይላል። ምን ይላል? ምን ይላል? አንቺን ካጣው ልሞት ነው ይላል። ሞቶ ይሞክረዋል። ቢያገኝሽ መሞት ነው አይተውም። እውነቴን ነው። መሞት ከፈለገ ይሞክረው፣ ሞክረው። ያስታግሳል፣ ቸርነትን ያደርጋል። በጎ በማድረግ ይደሰታል፣ ክፉ በማድረግ አይደሰትም። ቸርነትን ያደርጋል፣ ያስተሳስባል እያለ ይዘረዝራል። የፍቅርን ትርጉም የምታገኙት ልክ በአንደኛ ቆሮንቶስ ምዕራፍ 13 ላይ ባለው መሰረት ነው። በፍቅር ሌላው በእምነት መሰራት ነው። በምን መሰራት? መሰረት ነው እሱ። በንጽህና መሰራት። በምን መሰራት? በንጽህና በቅድስና ሰውነታችን ሁሉ የመንፈስ ቅዱስ ማደሪያ እንዲሆን። ስለዚህ መሰሪያዎቹ እነዚህ ናቸው። በጥቂቱ በጾም በጸሎት እንደነማን እነዚህ ልጥቀስና ትምህርት የልቋቸው። አንደኛ እንደ ዮሴፍ እንደማን እንደማን እንዲለው ቅዱስ ዮሐንስ አፈወርቅ የተሰራው መቅደስ ዮሴፍ ነው ይለዋል። ይኸውላችሁ የተሰራው መቅደስ ዮሴፍ ሁልጊዜ ምን ይላል መሰላችሁ? እግዚአብሔር ያያል ይላል። ማን ያያል? ማን ያያል? ያቺ ሲወጣ ከኋላ ባቱ ሲገባ ከፊት ለፊት ደረቱን እየተመለከተች ውበቱን እየተመለከተች በሐፀ ዝሙት ተነድፋ ምቹ ጊዜ ፈልጋ የውጭውንም የውስጡንም በር ዘግታ እና ከኔ ጋር ተኛ ሰው ያየንም ስትለው ሰው ባያይ እግዚአብሔር ያያል። ለማን ያያል? የተሰራ ወጣት ይሄ ነው። አየህ ማን ያየኛል ይላል። ለመስረቅ ሲያስብ እንደው ኪሱ ቢቀርበውም እንኳን ማን ያያል ይላል? እግዚአብሔር ያያል። ለመዘሞት ሲያስብ ኧረ ሰው ያይ እግዚአብሔር ያያል። ለማጭበርበር ሲያስብ እግዚአብሔር ያያል። ዘፈጠራሁ ለዓይን ይሬኑ ወዘተከላሁ ለእዝን ይሰምዑ ይላል። ዓይንን የፈጠረ ያይምን ጆሮንስ የተከለ አይሰማምን ይላል። ማን ያያል? ቀጠለና ምን አለ መሰላችሁ? በእግዚአብሔር ፊት ኃጢአትን አልሰራም አለ። በማን ፊት? በማን ፊት? በሰው ፊት እንኳን ባይሆን በእግዚአብሔር ፊት ኃጢአትን አልሰራም አለ። እዛ ውስጥ ማንም አልነበረም። የተሰራ ሰው ይላል። አይ ሲበድል በእግዚአብሔር ፊት መሆኑን ያውቃል። ሲያመነዝር በእግዚአብሔር ፊት መሆኑን ያውቃል። አያችሁ፣ በእግዚአብሔር ፊት ምን አለንም? ኃጢአትን አልሰራም። የተሰራ ዮሴፍ። ሁለተኛ መሰራት እንደ 3 ደቂቅ እንደማን እንደማን እንደ 3 ደቂቅ የተሰሩ 3 ደቂቅ ባቢሎን መነኩ ኮሌጅ ያ የህልም ትርጓሜ የኮከብ ቆጠራ የጥንቆላ ትምህርት በሚሰጥበት ትምህርት ቤት ገብተው ምን አሉ መሰላችሁ? የንጉሱን ማዕድ እምቢ አሉ። የምኑን ማዕድ? ተሰርተዋል። እንዳይረክሱ ጾሙን እምቢ አሉ። ምን ጮማውን እምቢ አሉ። ጠጁን እምቢ አሉ። ተሰርተዋላ ተሰርተዋል። አያችሁ፣ የሚያረክሰውን ነገር ተውት። ምንም አማራጭ ያጡ እንኳን ውሃና ቆሎ ለመብላት ወሰኑ። ስትሰራ እንደዚህ ነው። ሆድ አይገዛም። የተሰራ ሰው ሆዱ አይገዛም። አሁን የሚያሳዝነው ብዙሃኑ ለሆዱ ተገዝቷል። ለህሊናው አይደለም የሚገዛ ለሆዱ እስከበላ ድረስ እስከጠጣ ድረስ እስከለበሰ ድረስ ህሊና የሚባል ነገር የለም። እናቱ ሜዳ ላይ ድፍት ብትል ጉዳዩ አይደለም። በልቷላ ችግር የለበትም። ሆዱ ከሞቱ የብዙሃኑ ትውልድ ይሄ አልተሰራ።
የተሰሩ 3 ደቂቅ ጾምን መረጡ። የተሰሩ 3 ደቂቅ ለጣዖት ስገዱ ቢባሉ ሞትን መረጡ። አያችሁ፣ እኖ ለአንተ ጣዖት ከምንሰጥ ሞት ይሻለናል አሉ። የተሰራ ዳንኤል ከተሰራ እንደ ዳንኤል መሰራት። ዳንኤል የአምላክን ስም አትጥራ ሲባል መስኮቱን ከፍቶ ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳሽ ባላስብሽም ምላሴ ከተናጋዬ ይጣበቅ ብሎ መጸለይ ጀመረ። መሰራት እንደዚህ ነው። መሰራት እንደ ሶስና እንደማን ሶስና ያቺ ቅድስቷ ሶስና ለትዳሯ የምትታመን ሶስና አትክልትም ቦታ ውስጥ 2 ነበራት ብቻዋን ባገኟት ጊዜ ሐሳባችንን ፈጽሚ ከኛ ጋር ከሽ ሲሏት ረክሼ ፈጣሪን አሳዝኜ ኃጢአት ከምሰራ በድንጋይ ተወግሬ ልሙታለች። በምን ተወግሬ? በድንጋይ ተወግሬ። ቀና ብላ አምላኳን በእንባ ለመነች። የተሰራች ሶስና ለትዳሯ ታመነች። ለምኗ ታመነች? ዛሬ እኮ ትዳር ፈተና ገጥሞታል። የሚታመን ትዳር ለሚስቱ የሚታመን ባል ለባሏ የምትታመን ሚስት እጅግ ከባድ ነው። እንደውም አሁን ማመን ተጀምሯል። ሚስቴን ተከታተልልኝ፣ ባሌ በካሜራ እይታ ውስጥ ምን በልልኝ ተቋቴ መተማመን በዚህ ልክ ሶስና አስሯት። የተሰራች ሴት ያላገባች የተሰራች ሴት ይስጣችሁ። ያገባችሁ ደግሞ እንደዚህ ያለችውን ይስራላችሁ። የተሰራች ፍለጋ እንዳትሄዱሽ ያለችውን እንዲሰራላችሁ ለምን እውነት እንመላችሁ። ያላገባች ወጣት የተሰራውን እንዲሰጥሽ ጸልይ። እውነት እንመልሽ። ጥሩ ባል የሚገኘው በጸሎት ነው። በፌስቡክ ላይ 30 ዓመት በላይ ሳላገባ ምን ያንሰኛል መልክ ያምርም እንደ እያልሽ በመለጠፍ አይደለም ወዳጅ። በዚህ የሚገኘል መልካም ትዳር ከእግዚአብሔር ዘንድ ነው፣ ከእግዚአብሔር ዘንድ ነው። ስለዚህ የተሰራች ሶስና የተሰራች ሚስት ናትና ጸናች። የተሰራ ሌላው መሰራት አንድ ነገር ላንሳና ትምህርት የልቋጭ እንደ ጢሞቴዎስ የተሰራ ተሰርቶ ያለቀ ማን እንደሰራው ታውቃላችሁ? አያቱ ሊውድና እናቱ ኤወንቄ ናቸው የሰሩት። ቅዱስ ጳውሎስ ሲመሰክርለት ምን አለ መሰላችሁ? በዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ግብዝነት የሌለውን እምነትን በአያትህ በሊውድ በእናትህ በኤወንቄ እንዳላስባል አሁንም በአንተ እንዳለ ያ ይታየኛል አለ። ያንንም አስበዋል። አያችሁ፣ መሰራት አያቱና እናቱ ሰርተው ጨረሱ ጢሞቴዎስን። መከራ ቢመጣ ችግር ቢመጣ ማን ቢመጣ ወይ ፍንክች የለም። በቃ እንደው በጽኑ ሕማም ሲሰቃይ ሐዋርያው አዝኖለት ስለ ሆድ ሕመም ጥቂት ወይን ጠጣ ብሎ እስኪመክረው ድረስ ደረሰ። የተሰራ መንፈሳዊ ቤት ለመሆን ምን በሉ ተሰሩ። እንሰራ፣ በጾም እንሰራ፣ በፍቅር እንሰራ፣ በትህትና እንሰራ፣ በየዋህነት እንሰራ፣ በንስሐ እንሰራ፣ በሥጋው ደሙ እንሰራ፣ በበጎነት እንሰራ፣ በእውነት እንሰራ፣ በአንድነት እንሰራ። እንደነ ዳንኤል እንሰራ፣ እንደነ 3 ደቂቅ እንሰራ፣ እንደነ ሶስና እንሰራ፣ እንደነ ጢሞቴዎስ እንሰራ፣ እንደነ ዮሴፍ እንሰራ። ወስብሐት ለእግዚአብሔር።